በበርካታ ፊልሞች ውስጥ ከብዙ ጊዜያትና ድካም በኋላ እስረኞች ረጃጅም ዋሻዎችን በመቆፈር ያመልጣሉ። በእውነተኛው ዓለም ሲታሰብ ግን ሌሎች ቀላል መንገዶችን መምረጥ ሲችሉ ለምን በእስር ቤት ውስጥ ለዓመታት የሚፈጀውን ቁፋሮ ይመርጣሉ የሚለው ሊጠየቅ ይችላል። ይህ ታሪክ እንደ አውሮፓውያን አቆጣጠር በ1986 በፓሪስ ፈረንሳይ በሚገኘው ሳንቴ እስር ቤት ውስጥ የተከሰተ ነው። ሚሼል ቫጁር የተባለ ሰው ባልተሳካ የባንክ ዘረፋ ሙከራ ወቅት በፖሊስ አባል ላይ በመተኮሱ ለ20 ዓመታት በእስር ላይ ይገኛል። ገና ብዙ ዓመታት በእስር ቤት ውስጥ የሚቀሩት ሚሼል ውጪ ሆና የምትጠብቀውን ባለቤቱን ከመናፈቁም ጭምር ለራሱ ከዚህ መውጣት አለብኝ ሲል አሰበ። እሱ ለማምለጥ ባሰበበት ሰዓት ባለቤቱ ናዲን አዲስ የትርፍ ጊዜ ማሳለፊያ እንዲሆናት ሄሊኮፕተር እንዴት ማብረር እንደምትችል ለመማር ወሰነች። ይህ ለብዙዎች የተለመደ ሆቢ ይመስላል፣ አጋጣሚ ግን አልነበረም። ከጊዜያት በኋላ ግንቦት 26 ሄሊኮፕተር ለመከራየት ገንዘብ ትከፍላለች። ከዚያም ከአንድ ሌላ ረዳት አብራሪ ጋር ሆና ጉዞዋን ወደ ሳንቴ እስር ቤት ታደርጋለች። በከፍተኛ ጥበቃ ስር ለሚገኝ እስር ቤት በዙሪያው ሄሊኮፕተር ቢታይ ጠባቂዎቹን ያጠራጥራል ብለን እናስብ ይሆናል። ነገር ግን በሰዓቱ ጠባቂዎቹ በሌላ ነገር ተጠምደዋል። ባለቤቷ ሚሼል ፒየር ከሚባል ሌላ እስረኛ ጋር በመሆን የእጅ ቦምብ የያዙ በማስመሰል የእስር ቤቱን ጠባቂዎች እያስፈራራ ነው። በዛን ወቅት ነበር ናዲን ወደ እስር ቤቱ እየበረረች የመጣችው። ጠባቂዎቹ ወደ እስር ቤቱ ጣሪያ የሚወስደውን መንገድ ካልከፈቱት የያዙትን ቦምብ እንደሚያፈነዱት አስፈራሩ። በፍንዳታ የተነሳ ሊከሰት የሚችለውን ውድመት በማሰብ ጠባቂዎቹ የተጠየቁትን መንገድ ለቀቁ። ሚሼልና ፒየርም ወደ ጣሪያው እንዲሄዱ ተፈቀደላቸው። ያኔ ነበር ባለቤቱ ናዲን ወደ ጣሪያው በሄሊኮፕተር የደረሰችው። ሄሊኮፕተሩ ወደ ጣሪያው አቅራቢያ ዝቅ ብሎ ወረደ። እስር ቤቱም በከፍተኛ ንፋስ ተናጠ። ሚሼል ጊዜ አልፈጀም፣ ወዲያው ወደ ሄሊኮፕተሩ ውስጥ ዘሎ ገባ። ጓደኛው ፒየር ግን በድንገት ሐሳቡን ቀየረ፣ ዞሮም እጁን ሰጠ። ሚሼል በበኩሉ ባለቤቱ በምታበረው ሄሊኮፕተር ውስጥ ሆኖ ከፍ ይል ጀመር። በመጨረሻው ቅጽበት ሚሼል ማምለጡን እንዳረጋገጠ በሄሊኮፕተር ውስጥ ሆኖ ቦምቡን ወደ ጣሪያው ወረወረው። ነገር ግን አልፈነዳም። እንዴት? አዲስ ነገር ካለ ሲሉ ጠባቂዎቹ ወደ ተወረወረው ቦምብ አልቀረቡም። አሁንም ምንም ፍንዳታ ሊፈጠር አልቻለም፣ ምክንያቱም የተወረወረው እውነተኛ ቦምብ ስላልነበረ። ጥቁር ቀለም የተቀባ የኮክ ፍሬ ብቻ ነበር። ጠባቂዎቹ የሚሼልን ያለፈ ሪከርድ ቀድሞ ቢያውቁ ኖሮ ይህንን አስቀድሞ በገመቱ ነበር፣ ምክንያቱም ከዚህ በፊትም ተመሳሳይ ነገሮችን አድርጓል። በአንድ ወቅት ሳሙናን በመጠቀም የውሸት ሽጉጥ ሰራ። የጫማ ቀለም በመቀባትም እውነተኛ በማስመሰል ከሌላ እስር ቤት ለማምለጥ ተጠቀመበት። ከዚህ አስገራሚ ማምለጥ በኋላ ሚሼልና ባለቤቱ ናዲን ከአካባቢው ርቀው በፍቅር ይኖራሉ ብለን እንጠብቅ ይሆናል። የሆነው ግን ፍጹም ተቃራኒ ነው። ከ3 ወራት በኋላ ሚሼል እንደገና ሌላ ባንክ ለመዝረፍ ሞከረ፣ ነገር ግን አልተሳካለትም። በሂደቱም ጭንቅላቱ ላይ በጥይት ተመቶ ተረፈ። ለአንድ ሳምንት በኮማ ውስጥ ቆየ። በኋላም ተፈርዶበት በከፍተኛ ጥበቃ ወደ ጥብቅ እስር ቤት ተመለሰ። ሄሊኮፕተር እንዴት ማብረር እንዳለባት ተምራ ያስመለጠችው ባለቤቱ አሁን ግን ደከማት። ወደ እስር ቤቱ ከተመለሰ ከአንድ ወር በኋላም የፍቺውን ደብዳቤ ሰጠችው። እርግጥ ነው ከእስር ቤት የሚያመልጥ እያንዳንዱ እስረኛ ሄሊኮፕተር የሚያበር ወዳጅ የለውም። ለዚህም ነው በጃፓን አንድ ሰው በጣም ቀላል የሆነ ነገር ነው የተጠቀመው። ከእስር ቤት ስለማምለጥ ሲወራ እንደ ዮሺ ሺራቶሪ ያለ ማንም አልነበረም። በ1936 ዓመተ ምህረት ነፍስ በማጥፋት ወንጀል ጥፋተኛ ሆኖ በመገኘቱ ወደ እስር ቤት ተላከ። እርሱ ግን ሁልጊዜ እንዳላደረገው ይናገር ነበር። ለማምለጥ መጀመሪያ የተጠቀመው ዘዴ እጅግ በጣም ቀላል ነበር። በመታጠቢያ ባልዲ ላይ ያለውን የብረት እጀታ ተጠቅሞ የታሰረበትን ክፍል በር መቆለፊያ ሳበው። በሌላ ጊዜ ደግሞ
በጣሪያው ላይ ብቻ ትንሽ መስኮት ባለው ረጅምና ጠባብ ክፍል ውስጥ ተቆልፎበታል። ጥበቱን እንደ መልካም አጋጣሚ በመጠቀምም የሰውነት ክብደቱን ከአንድ ጎን ወደ ሌላኛው እንደ ሸርጣን በማዛወር በግድግዳዎቹ ላይ ተራመደ። ከዚያም ጣሪያው ላይ ባለው መስኮት ዙሪያ የበሰበሱትን እንጨቶች በኃይል በመግፋት እስከ መጨረሻው ከፈተው። ለማምለጥም ሞከረ። በመጨረሻም ከሙከራዎች በኋላ ዮሺ እንደገና ተያዘ። እናም ሆካይዶ ወደተባለ ወደ በጣም ሩቅ እስር ቤት ተወሰደ። ማንም ሊከፍታቸው የማይችላቸውን ከባድ የብረት ሰንሰለቶች በላዩ አደረጉ። የተዘጋበት በር እጅግ በጣም ጠንካራ ሲሆን ምግብ ሲሰጠው እንኳን የማይከፈት ነበር። ምግቡን ወደ ክፍሉ ለማድረስ ብቸኛው መንገድ ታዲያ ከበሩ በታች ያለው ትንሽዬ ቀዳዳ ነበር። በዛ ምግቡን ወደ ውስጥ ይገፉለታል። በሚበላበት ትሪ ምግብ በሰጡት ቁጥርም በትሪው ላይ ያሉት ነገሮች ሁሉ ተመልሰው መምጣታቸውን ያረጋግጣሉ። ሁሉም ነገር መመለስ አለበት። ምንም ነገር እሱ ጋር መቆየት አይችልም። ሁሉን ነገር ለማምለጥ ለሚጠቀመው ሰው ምንም አይነት እድል ለመስጠት አልፈለጉም። በየቀኑ በጣም ጨው የበዛበት ሾርባ እንዲበላ ይሰጠው ነበር። አዎ በህይወት ለመቆየት በቂ ነው። ጣዕሙ ግን በጭራሽ የሚቻል አይደለም። ዮሺ ግን ይህንን ጨው የበዛበት ሾርባ ለሌላ ነገር ይጠቀመው ጀመር። ከሾርባው ትንሽ ጠብታዎችን በታሰረበት ካቴና በመቆለፊያዎቹ ውስጥ ቁርጭምጭሚቶቹ ላይ ባሉትን ጭምርና በበሩ ላይ ባለው ትንሽ የምግብ ማስገቢያ መቆለፊያ ላይ ማንጠባጠቡን ቀጠለ። ይህ ሰው በጣም ብልህ ነው። ዓላማው ከሾርባው የሚገኘውን ጨው ብረቱን እንዲያዝግለት ነው። የጅል ስራ ሊመስል ይችላል፣ ምክንያቱም በጣም ያቆያል። ብቸኛ አማራጩ ነውና ዮሺ ግን በትዕግስት ጠበቀ። ለበርካታ ሳምንታት በእጆቹና በእግሮቹ ላይ ባሉት ማሰሪያዎች ላይ የሾርባውን ትናንሽ ጠብታዎች ይተፋ ነበር፣ በበሩ ላይ ባለው የምግብ ትሪ ማስገቢያ መቆለፊያ ላይም ጭምር። በመጨረሻም ኦገስት 17 1944 በማሰሪያዎቹ ላይ ያለው መቆለፊያ በሂደት ተሰበረ። አዎ የብዙ ጊዜ ልፋቱ ተሳካ። አሁን እጆቹና እግሮቹ ተፈተዋል። ከታሰረበት ክፍል ለመውጣት ብቸኛው መንገድ ታዲያ ያ የምግብ ማቀበያ ቀዳዳ ነበር። የቀዳዳው ጥበት ግን የሚያሳልፈው አይመስልም። የግድ ማለፍ ስለነበረበት ግን የማይደረገውን አደረገ። በመጀመሪያ አንገቱን በቀዳዳው በኩል አሳለፈ። ከዚያም ትከሻዎቹ አላሳልፍ አሉት። ዮሺ ግን ቀላል ሰው አልነበረም። ሁለቱንም ትከሻዎቹን በኃይል አወለቃቸው። ከዛም ራሱን እያጠማዘዘ ተስቦ ወደ ውጭ ወጣ። እዛው መሬት ላይ እንዳለም ያወለቃቸውን ትከሻዎቹን መልሰው ወደ ቦታቸው አቃና ማምለጡንም ቀጠለ። ለሶስተኛ ጊዜ ከእስር ቤት ካመለጠ በኋላ ዮሺ ላለመያዝ ለ2 ዓመታት ያህል በማዕድን ቁፋሮ ዋሻ ውስጥ ተደብቆ ኖረ። ሆዱ ግን ወደ ናፈቀው ስር መለሰው። ከዕለታት በአንዱ ቀን እጅግ በጣም ይርበዋል። የሚበላውን ፍለጋም ወደ አንድ የቲማቲም እርሻ ውስጥ ይገባል። ቦታው በድንገት የደረሱበት የእርሻው ባለቤት በኋላ ራሴን ለመከላከል ነው ብሎ ባስረዳው መንገድ በጩቤ ወቅቶ ገደላቸው። አሁን ዮሺ ለ4ኛ ጊዜ ወደ እስር ቤት ተወረወረ። ከዛ በኋላም ዮሺ ተደጋጋሚ የማምለጥ ሙከራዎችን ከማድረግ አልቦዘለም። ሳይሳካለት ቀርቶ በቆይታው ባሳየው መልካም ስነ ምግባር በ1961 በምህረት ከእስር ተሰናበተ። ዊሊያም ማክስዌል ጊዜው 1716 ነው። ከለንደን እስር ቤቶች በአንዱ ታስሮ ይገኛል። ከንጉሱ ጋር የተደረገውን ትልቁ ውጊያ የጃኮቢያውያንን አመጽ በመደገፉ ምክንያት ወዲያውኑ ነበር የተያዘው። በንጉሱ ላይ ክህደት የፈጸመን አመጽ በመደገፉ የተነሳ መታሰር ብቻ ሳይሆን በቅርቡ በሞት እንደሚቀጣም ታቅዷል። ከዚህ በኋላ ምንም ተስፋ ያለው አይመስልም። በጣም የምትወደው ባለስልጣን ባለቤቱ ግን ተስፋ አልቆረጠችም። ባለቤቷን ከእስር ቤት ማስወጣት የምትችልበትን መንገድ ሁሉ አሰበች። ዛሬ ከመሞቱ በፊት ለመጨረሻ ጊዜ መታ እንድታየው መልእክት ደረሳት። እሱን ለማዳን ይህ የመጨረሻ ዕድሏ እንደሆነ አሰበች። ከሁለት ሴቶች ጋርም ወደ እስር ቤት አመራች። በር ላይ እንደደረሱም በለቅሶ አካባቢውን አጥለቀለቁት። እነኚህን ሴቶች ሲያለቅሱ ማየት የከበዳቸው ጠባቂዎች ታዲያ ገብተው የመጨረሻ ስንብት እንዲያደርጉ ፈቀዱላቸው። የባለቤቱ እቅድም ይህ እንዲሆን ነበር። ሁለቱ ሴቶችም ባለቤቷ ወደሚገኝበት ቦታ ተመርተው ገቡ። ሊሰናበቱት ብቻ ግን አልመጡም፣ ከእስር ሊያሰናብቱት እንጂ። ከሁለቱ ሴቶች አንዷ
2 ቀሚሶችን ደራርባ ነበር የገባችው። ወዲያውም እንደገባች ለማክስዌል አንዱን አውልቃ ሰጠችው፣ አናቱ ላይ ጣል የሚያደርገውን ኮፍያም ጭምር። ሰውየው ግዙፍ በመሆኑ ታዲያ በበቂ የሚሸፍነው አልመሰለም። ቢሆንም ሙከራቸውን ቀጠሉ። ወዲያውም አንድ በአንድ እያለቀሱና አርልን እንዲምሩላቸው እየተማጸኑ እየጮሁ ወጡ። በዛ ሁከት ውስጥ ታዲያ ማን ገባ ማን ወጣ የሚለውን አንድ በአንድ ለማየት ለጠባቂዎቹ አዳጋች ነበር። ሴቶቹ እንደወጡ ባለቤቱ ጠባቂዎቹን ለብቻቸው እንዲተዋቸውና ባለቤቷን በበቂ እንድትሰናበት የጋራ የጸሎት ጊዜንም እንዲሰጧት ጠየቀች። ተፈቅዶላትም ጠባቂዎቹ ዞር አሉ። እሷ ውስጥ እያለች እርሱ ከሴቶቹ ጋር እንደ አንዱ ሆኖ እያለቀሰ ወጥቷል። እሷም የተሰናበተች መስላ እያለቀሰች ተከተለችው። በዚህ ብልህ ዕቅድም በማምለጥ ወደ ሮም ሄደው እስከ 1740 ድረስ ከሌሎች ብሪታንያውያን ግዞተኞች ጋር በስደት ኖሩ።